ኢትዮጵያ ውስጥ ሙስና ማይበላባቸው 3 ቦታዎች፣ አንደኛ መብራት ኃይል አይበላም፣ እዛ ይጋጣል። ሁለተኛ ውሃ ልማት፣ ሙስና እዛ ኃጢአት ነው፣ የቀና በለ ነው የሚባለው። ሶስተኛ ብዙዎቻችሁ ገቢዎች እያላችሁኝ ነው፣ ግን አሰልጣኝ እኮ አይጫወትም። ጋድ በህዝብ ትራንስፖርት ዘፈን እየሰማው መሄድ ሰልችቶኛል። እባክህ የራሴ መኪና አስጠኝና መዝሙር እያዳመኩበት ልሂድ። ውዱ ልጄ በኤርፎን ስማ። እናንተ የኢትዮጵያ ህዝቦች እዚህ የተሰበሰብነው ጣሊያን እኛን ሀገር ልትወር ስለመጣች ኦሮሞ፣ አማራ፣ ጉራጌ ሳንል አንድ ላይ ሆነን ተዋግተን ጠላታችን ለማሸነፍ ተስማምታችኋል? አዎ። አሁን ጠላቶቻችንን በስኮፕ እናያለን። አንተ ብዙ ናቸው እነዚህ ሰኔ በሉላ ነው ቀልጥሜ ማስቀምጣቸው ሁሉ ጨርሳችኋል። እኔ ምን የሚያመጡት እነዚህ ጨርስላለሁ። ገራም ግቢኒ ቀባምቴሙ አረ አላሁ አክበር። አረ ብዛታችሁ አት እኔ እዛ ጋር ሻይ ውስጥ ብከፍ ያዋጣኝ ነበር። ሀብታምን በሌብነት ካመጣኸው፣ ገንዘቡን በሌብነት አጭበርበረ ካመጣኸው፣ በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ፣ አሁን ያለው መንግስት አራዳ መንግስት ስለሆነ ጉድጓድ ውስጥ ብትገባ አንድ ቀን ያወጣሃል። ይሄን ተጠራጠር። ሀገሩን የከዳ ሰው ምን ሊባል ይችላል ወይም ይባላል? ዶክተር አብይ አህመድ ወደድኩ መልካም አዲስቲ ማልሌ ያወሪ ኮቹ ሰቦች አደማሊ አርጋዋን ገልፈኒ ነው ግድድር እንኳን በሞረዲ በፋናም ተሰት እንኳን በሞረዲ በፋናም 64 ተሳፋሪዎችን ጭኖ ከጎንደር አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በድንገት ገብረ ጉራቻ ከተማ ላይ ሲደርስ አንድ ሰው ጫነ። የዩናይትድ ደጋፊው ጀለሴ ጋር ደውዬ ምን ሆናችሁ ነው 15ኛ ላይ ባለ ቡድን የተሸነፋችሁ ትሏለሁ። አምና የነበርንበትን ለመዘከር ነው።